እንግዲህ በዚህ ቃል የተነሳ ጥቂት ጊዜ እንወያያለን ማለት ነው። ይህ እንደምታዩት ማቴዎስ ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡበት ኢየሱስ እንዲህ ነበር ያላቸው፣ በማንም ላይ እንዳትፈርዱ፣ እንዳይፈረድባችሁ በማንም ላይ እንዳትፈርዱ ያለ ነው የሚቀጥለው የአዲስ ትርጓሜ ስለሆነ ብዙ ከመደበኛው ጋር ትንሽ ልዩነት ይኖራል። ቢሆንም ግን ለእናንተ እንደሚገባችሁ ተስፋ አደርጋለሁ። ዋናው ቃሉን መሰረት አድርገን በምንቆምበት ወይ በምናወራበት ጊዜ ቃሉን የተጻፈልን ምክንያት ለምንድን ነው? እንዴት ነው ታዲያ የተጻፈልንስ ዓላማ ምንድን ነው የሚለውን ማሰብና መረዳት ይጠበቅብናል። ማንኛውም ነገር ማሳለፍ የለባችሁም። ማናችሁ ብትሆኑ ማለት ነው። ሙስሊሙን፣ ኦርቶዶክሱን፣ ጴንጤውን፣ ካቶሊክውን ከሃይማኖት ነፃ የሆንክ ይሁን። ምክንያቱም እዚህ ምድሪቷ ላይ ቆሞ ያለው ሰው ሁሉ በእግዚአብሔር ፍጥረት ውስጥ ስላለ እግዚአብሔርን ቃል መስማትና የእግዚአብሔር ድምፅ መከተል ግዴታችን ነው ማለት ነው። ስለዚህ እኔ ሃይማኖተኛ አይደለሁም ብትለው እግዚአብሔር በፈጠረ ዓለም ላይ ነው ያለው ወይ አለሽው ይገባቸዋል። ምክንያቱም ይህ ህይወታችሁ በነፍሳችሁ የምትኖሩበት እድሜ ኮንትራት ነው፣ ጊዜያዊ ማለት ነው። ስለዚህ ሁሉም እንደሚሞት ያውቃል። የኖረ ያለው ሁሉ ነፍስ ያለው ሁሉ እንደሚሞት ያውቃል። ስለዚህ ከሞት በኋላ ያለው ሁለት ዓላማ አለ፣ የዘላለማዊ ህይወትና ዘላለማዊ ሞት። ስለዚህ የዘላለማዊ ህይወት ውስጥ ለመግባት ምን ማድረግ ይጠበቅባቸዋል? የዘላለም ሞት ውስጥ ለመግባት ምንድን ነው ማድረግ ያለባቸው? እርግጠኛ ነኝ እዚህ ምድር ላይ ስጋ ለብሶ ያለው ሁሉ የዘላለምን ሞት አይፈልግም። ምክንያቱም እዚህ ዓለም ላይ እንኳን ብዙ ሰዎች ሞትን ቀለል ሊያደርጉት ይችላሉ፣ ግን ማንም ሞትን የማይፈራ ሰው የለም። ነገራችን ላይ በአሁኑ ሰዓት ሰው ልጅ እግዚአብሔርን አይደለም በደንብ የሚፈራው ሞትን ነው እንጂ። ስለዚህ ሰው ልጅ ሞትን እንደሚፈራ አውቆ እግዚአብሔር ሞት የሚባለው አካል ሲመጣ አንድ ነገር ደግሞ እዚህ ጋር ማስረዳት የሚፈልገው ሞት እራሱ እንደናንተ የተፈጠረ አካል መሆኑ ነው። ሞት የሚባለው ነገር ሰው ዓለምን ሁሉ የሚያስፈራ ፍጥረቱን ሁሉ የሚያስፈራ ፍጥረት ሁሉ ማምለጥ የማይችለው ያ ሞት የሚባለው እግዚአብሔር የፈጠረው አንድ ፍጥረት ነው። እሱን ከተረዳንበት ህይወታችን ደግሞ መኖርን በጣም ይገባናል ማለት ነው። ስለዚህ ነገራችን ላይ ቀጥሎ ሁለተኛው ደግሞ በደንብ ላስረዳችሁ የሚፈልገው ነገር አእምሯችሁ ነፃነት ልክ ነው መኖር የምትችሉት። አእምሯችሁ ነፃ ከሆነ ረጅም እድሜ መኖር ትችላላችሁ። ግን ረጅም እድሜ ምን ኖሮኝ ነው የሚኖረው የሚለው ነገር ካለ ደህንነትም ሀብትም ሰላምም ያለው በእኛ አእምሯችን ውስጥ ነው። አሁን ከውጭ የምናመጣ ምንም ነገር የለም። እግዚአብሔር ነገሮችን ሁሉ አእምሯችን ውስጥ ያስቀምጠው ነው። ያ እግዚአብሔር አእምሯችን ውስጥ ያስቀመጠው ነገርን በማወቅና በመረዳት አእምሯችን ነፃ በማድረግ ያለ መጨነቅ። ምክንያቱም ተጨነቃችሁም አልተጨነቃችሁም መብላት አለባችሁም አንድ እንጀራ ትበላላችሁ፣ መጠጣት አለባችሁ አንድ ብርጭቆ ውሃ ትጠጣላችሁ፣ መለበስ አለባችሁ ልብስ ትለብሳላችሁ። ተራብ ከተባለ ከተጨንቀት በላም እንግዲህ ስለተጨነቅ ጭንቀት ምግብ አይሆንላችሁ ማለት ነው። ስለመጨነቅ ያለባችሁ ነገር ጭንቀትን መርገጥ ማለት ነው። ጭንቀትን መርገጥ ከቻላችሁ ብርሃን በፊት ለፊታችሁ ላይ በራሱ ስለሚበራ ህይወታችሁ እየቀለለላችሁ ይሄዳል፣ አይከብዳችሁ።